ህወሓት አዲስ አስቸኳይ መግለጫ አውጥቷል። በመግለጫውም ዓለም አቀፉ ማህበረሰብ ማዕቀብ እንዲጥልም ጠይቋል። በእንግሊዝኛ በወጣው በዚህ መግለጫ ጠንካራ መልእክት አስተላልፈዋል። ይህ ህወሓት ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ከፍተኛ የሆነ ማዕቀብ እንዲጣልባቸው ጠይቋል ነው የተባለው። በመግለጫው ህወሓት የአፍሪካ ህብረትም የሰላም እና የጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ ጥሪ አቅርቧል። አስቸኳይ ስብሰባ እንዲቀመጡ ጥሪ አቅርቧል የተባለው። በተያያዘም እንግዲህ በጉዳዩ ላይም ለመወያየት እንዲሰበሰቡ ጥሪ ካቀረበ በኋላ መንግስት የሚያስተጓጉም በዚህ እርዳታዎችን በሚያስተጓጉሏቸው አስቸኳይ የምግብ እርዳታ ወደ ትግራይ ክልል እንዲላክም እንግዲህ እንደዚሁ ጠይቋል የተባለው። ባለፈው እንግዲህ በተለያዩ ማህበራዊ ሚዲያዎች የተሰበሰቡ እነ አዶናይን ጨምሮ ወደ 16 ሚሊዮን አካባቢ ላይ እንግዲህ ለአደጋ ስጋት አመራር መግባት ይታወቃል። ይህም ብርና የተለያዩ እርዳታዎች ወደ ትግራይ ክልል እንዳይገቡ እንዲመለሱ ላቸውም ሲል እንግዲህ በመግለጫው ጠቅሷል ማለት ነው። በዚህ መግለጫም ብዙዎች የተናገሩበት ይገኛሉ ስለ ማዕቀቡ ጉዳይ ማለት ነው። እናንተም ሀሳብ ስጡበት። ምን ትላላችሁ? መልካም ቆይታ